የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎቹ ሕይወታቸውን እያቀለሉላቸው እንደሆነ ደንበኞች ተናገሩ። የኤሌክትሪክ ተሽከርካሪ መሙያ ጣቢያዎች ላይ ተዘዋውረን ያናገርናቸው ደንበኞች ተሽከርካሪያቸውን ያለምንም ወረፋ በአጭር ጊዜ ሞልተው እየተጠቀሙ መሆኑንና የመሙያ ክፍያውም ከሌሎች መሙያ ጣቢያዎች ከፍተኛ ቅናሽ እንዳለው ጠቁመዋል። በዚሁ አጋጣሚ ተቋማችን የኤሌክትሪክ ተሽከርካሪ ተጠቃሚዎችን እርካታ ለማሳደግ 24 ሰዓት የሚሰሩ ቻርጅ ማድረጊያ ጣቢያዎችን በከፍተኛ መዋለ ንዋይ በመገንባት ለአገልግሎት ዝግጁ ማድረጉን በደስታ ይገልጻል። በሳሊተ ምህረት ከማዕድን ሚኒስቴር ፊት ለፊት እንዲሁም በመሃል ፒያሳ የኤሌክትሪክ ህንፃ ግቢ ውስጥ ካሉት የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች የሚቀርቡት ጋር ጎራ ይበሉ እያለ ተቋማችን ይጋብዛል። በተከናወኑ የኤሌክትሪክ ማስፋፊያ ስራዎች 3237 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ ሆኑ። በኢትዮጵያ ኤሌክትሪክ አገልግሎት መቀለ ሪጅን በተለያዩ ከተሞች በተከናወኑ የኤሌክትሪክ ማስፋፊያ ስራዎች 3237 አዳዲስ ደንበኞች የኤሌክትሪክ ተጠቃሚ ማድረጋቸውን የሪጅኑ ዳይሬክተር አቶ ግደይ በየነ ገለጹ። የማስፋፊያ ስራውን ለማከናወን 22 ኪሎ ሜትር መካከለኛ መስመርና 62 ኪሎ ሜትር ዝቅተኛ መስመር እንዲሁም 40 ትራንስፎርመሮች ተገጥመው ወደ አገልግሎት መግባታቸውን ዳይሬክተሩ ገልጸዋል። የማስፋፊያ ስራውን ለማከናወን 22 ኪሎ ሜትር መካከለኛ መስመር እና 62 ኪሎ ሜትር ዝቅተኛ መስመር እንዲሁም 40 ትራንስፎርመሮች ተገጥመው ወደ አገልግሎት መግባታቸውን ዳይሬክተሩ ገልጸዋል። የማስፋፊያ ስራው በመጠናቀቁ በዛላምበሳ፣ በሐውዜን፣ በሐይቅ መስሃል፣ በመሆኒ፣ በሀገረ ሰላም፣ በውቅሮ፣ በአዲ ጉዶ፣ በጨርጨር፣ በአጉላ፣ በጭላ እና በገፊህ ገረብ ከተሞች የሚገኙ ነዋሪዎች የኤሌክትሪክ ተጠቃሚ ሆነዋል ተብሏል። የተቋሙ ከፍተኛ የሥራ ኃላፊዎች የሥራ ላይ ደህንነት ንቅናቄ ምልከታ አካሄዱ። በአካል በሕይወትና በንብረት ላይ የሚደርስን የኤሌክትሪክ አደጋ ለመከላከል በየ3 ወሩ የሚካሄድ የሥራ ላይ ደህንነት ንቅናቄ ሳምንት በሁሉም ሪጅኖች እየተከበረ ይገኛል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ሥራ አስፈጻሚ ኢንጂነር ጌቱ ገረመው የሥራ ላይ ደህንነት ንቅናቄ ማስጀመሪያ መልእክት ማስተላለፋቸውን ተከትሎ የተቋማችን ከፍተኛ የሥራ ኃላፊዎች ቅድሚያ ለደህንነት በሚል መርህ እየተካሄደ የሚገኘውን የሥራ ላይ ደህንነት ንቅናቄ በማስመልከት በተመረጡ የአዲስ አበባ የአገልግሎት ማዕከላት ምልከታ አካሂደዋል። የምልከታው ዋና ዓላማ የማዕከላትን የደህንነት መጠበቂያ ቁሶች ሴፍቲ ማቴሪያልስ አጠቃቀምና የሥራ እንቅስቃሴ በመመልከት ለሥራው ጥራት አስፈላጊውን ግብዓት ለማቅረብ ሲሆን የሥራ ላይ ደህንነት መጠበቂያ መሳሪያዎችን መጠቀም ባህል መሆን እንዳለበት መልእክት አስተላልፈዋል። የሥራ ኃላፊዎቹ በምልከታቸው በተቋሙ ሰራተኞች ላይ የሚደርሰውን የኤሌክትሪክ አደጋ ለመከላከል የሥራ ላይ ደህንነት መጠበቂያ ትጥቆችን በአግባቡ መጠቀም፣ ተገቢ የሆነ ጥንቃቄ ማድረግ፣ የሥራ ላይ ደህንነት መመሪያን መከተልና የሥራ ላይ ደህንነት ባህልን ማዳበር እንደሚገባ ጠቁሟል። ከብሔራዊ ግሪድ የራቁ የገጠር አካባቢዎችን በአማራጭ ኃይል ተጠቃሚ የማድረግ ስራ ተጠናክሮ ሊቀጥል እንደሚገባ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የሀገሪቱን የኤሌክትሪክ ተደራሽነት ለማስፋት ከብሔራዊ የኃይል ቋት ከዋናው ግሪድ የራቁ የገጠር አካባቢዎችን በአማራጭ ኃይል ተጠቃሚ በማድረግ ውጤት እያስመዘገበ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ገለጹ። ተቋማችን ገንብቷቸው በተለያዩ የክልሉ ዞኖች ስራ የጀመሩ የሶላር ሚኒግሪድ የኃይል ማመንጫዎች የገጠር ሽግግርን እውን ለማድረግ የሚያስችሉና ለክልሉ ሁለንተናዊ እድገት መሰረት የሚጥሉ መሆናቸውን ርዕሰ መስተዳድሩ ገልጸዋል። በደቡብ ኦሞ ዞን ሳላማንጎ፣ ሐመር እና የኦሞራቴ ከተማን ጨምሮ በዳሰነች ወረዳ እንዲሁም በጋሞ ዞን ጋርዳ ማርታ ወረዳ የፀሐይ የኤሌክትሪክ ኃይል ማመንጫዎች ተጠናቀው አገልግሎት መስጠት መጀመራቸውን ርዕሰ መስተዳድሩ አስታውሰዋል። ተቋማችን የገነባቸው እነዚህ የፀሐይ ኃይል ማመንጫ ፕሮጀክቶች በአጠቃላይ 2325 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም ያላቸው ሲሆን ከ20 ሺህ በላይ የሚሆኑ የገጠር አባወራዎችን የኤሌክትሪክ ተጠቃሚ ማድረግ ችለዋል። በስርቆት ምክንያት የኃይል አቅርቦቱ ተቋርጧል። መጋቢት 28 ቀን 2018 ዓ.ም ከሌሊቱ 5 ሰዓት አካባቢ የአርባያ ኃይል ማከፋፈያ ጣቢያ ወጪ መስመር ላይ በተፈጸመ ስርቆት ምክንያት በጎንደር ሪጅን ስር በሚገኙ የማክሰኝት፣ የአዲስ ዘመን፣ የአርባያ እና የጉሃላ አገልግሎት ማዕከላት የኃይል አቅርቦት ተቋርጧል። ስለሆነም በተጠቀሱት አካባቢዎች የምትገኙ ክቡራን ደንበኞቻችን ብልሽቱ ተጠግኖ አገልግሎቱ እስኪመለስ ድረስ በትዕግስት እንድትጠብቁን በአክብሮት እንጠይቃለን። ከሳምንቱ የዜና ቅምሻ ዝግጅት ጋር አቤኔዘር ጸባይ ነበርኩኝ። ሰናይ ሳምንት።